እኛንን ሌጂቲሜት ፌደራል መንግስቱ የሚያቆኛ ነው። በፕሪቶሪያ ስምምነት መሰረት የተቋቋመ ኢንተርም አድሚኒስትሬሽን ነው። የሆኑ ሰዎች ጉባኤ አድርገናልና ወይ የሆነ ዳስ እቁብ ጥለናልና በዚህ መልኩ በዚህ ይደረግልን ብለው ስላሉ እንዴት መንግስት ይሆናሉ ነው። እጅ ስጡ እንል ነበር እኛም መሀል ሀገር ደርሰን በነበረበት ሰዓት። አሁን ሰላም ጤና ይስጥልኝ ውድ የኢትዮ ዜና ዩቲዩብ ቻናል ቤተሰቦቼ፣ ዛሬም እንደተለመደው በአዲስ ዜና በአዲስ መረጃ ወደ እናንተ መጥቻለሁ። አብራችሁኝ እንድትቆዩ በአክብሮት ጠይቃለሁ። ለዚህ ቻናል እንግዳ የሆናችሁ ደግሞ ቻናሉን ሰብስክራይብ በማድረግ ቤተሰብ እንዲሆኑ በአክብሮት ጠይቃለሁ። ወደ ዜናዎቹ አልፋለሁ። የአዲስ አበባ ኤርፖርት ከፍተኛ የደህንነት አማካሪ ተሰደደ። በአዲስ አበባ ኤርፖርት ውስጥ የደህንነት ክትትል ምክትል መምሪያ ኃላፊ የኤርፖርቱ ፍላት አጃቢ የነበረው ዮናስ ተክለማርያም ተሰዶ አውሮፓ መግባቱ የኤርፖርቱ የደህንነት ምንጮች አስታውቋል። የቴክኒክ ባለሙያ የነበረው ዮናስ በደህንነት መስሪያ ቤት ውስጥ ከ1998 ጀምሮ የስራ መቆየቱን የሚናገሩት ምንጮቹ በተቋም ውስጥም እንዲሁ ኮከብ በመባል ለተከታታይ 4 ዓመታት መሸለሙ ተገልጿል። በኤርፖርቱ ደህንነት ውስጥ ተመድቦ በኃላፊነት እየሰራ እንደነበረ ገልጸው አሁን ግን ስልጣኑን ትቶ ወደ አውሮፓ መሰደዱን በዚሁ መግለጫቸው አስታውቀዋል። ይህ ተግባር ብዙዎቹን የኤርፖርት ባለሙያዎችና እንዲሁም አመራሮችን ድንጋጤ ውስጥ የከተተ ነበር። ምክንያቱ ደግሞ ይህ ዮናስ የተባለው ግለሰብ ከ1998 ጀምሮ የኢትዮጵያ ኤርፖርት ውስጥ በታታሪነት የሰራ ነው። እንዲሁም ደግሞ በተጨማሪ ለተከታታይ 4 ዓመታትን ደግሞ የኤርፖርቱ ኮከብ በመባል ሽልማትን ያገኘ ነው። ይህ ሰው ግን አሁን ላይ ከኤርፖርት በመሸሽ ወደ አውሮፓ ኑሮ ሊያደርግ ተጉዟል ሲሉ የተለያዩ መግለጫዎች እየወጡ ይገኛሉ። ወደ ቀጣዩ ዜና አልፋለሁ። በህወሓት አመራሮችና በኤርትራ መንግስት መካከል ከዚህ ቀደም የተለያዩ ስምምነቶች መደረጋቸው የሚታወስ ነው። አሁን ላይም ይህ ስምምነት ጠንክሮ እንደቀጠለና የኤርትራ መንግስትም የህወሓት አመራሮችና በተጨማሪም የዚያው የህወሓት ወታደራዊ አመራሮች የተለያዩ ግጭቶች ውስጥ እንኳን ቢገቡ ለነዚያ ነገር ኃላፊነቱ እንደሚወስድና ከለላም እንደሚሰጣቸው ገልጿል። ነገር ግን የተለያዩ መረጃዎች አሁን ላይ ያወጡት እንደሆነ ግን የኤርትራ መንግስት ከኢትዮጵያ ጋር ስምምነት ውስጥ ሊገባ እንደሚገባው ተገልጿል። ይህም የሆነበት ምክንያት ይህ ጦርነት በድጋሚ የሚከፈት ከሆነ የተለያዩ ግጭቶችን የተለያዩ ውድመቶችን ሊያደርስ እንደሚችል በስፋት እየተነገረ ይገኛል። ለዚህም ደግሞ ምክንያት የሆነው የህወሓት ወታደራዊ አመራሮች ናቸው። ይህ የሆነበት ምክንያት የህወሓት አመራሮች ከኤርትራ መንግስት ጋር በድብቅ ንግግር ማድረጋቸው ስለተገለጸ ነው። አሁን ላይ የተለያዩ መረጃዎች እያወጡት እንደሆነ ግን የኤርትራ መንግስትና የኢትዮጵያ መንግስት ስምምነት እስካልገባ ድረስ ይህ ጦርነት አስከፊ ደረጃ ሊደርስ እንደሚችልና የተለያዩ ከባድ ውድመቶች ሊደርሱበት እንደሚችሉ በስፋት እየተነገረ ይገኛል። ስለዚህም ለዚህ ነገር ማብቂያ እንደሚያስፈልገውና ሰላም በሁለቱ ሀገራቶች መካከል ሊፈጠር እንደሚገባ የተለያዩ መረጃዎች በስፋት እያወጡት ይገኛሉ። ወደ ቀጣዩ ዜና አልፋለሁ። ዮሐንስ ዳንኤል ወይም ጆን ዳንኤል እንዲሁም ሌሎች ወዳጆቹ ነሐሴ 16 2017 ዓ.ም ከምሽቱ 3 ሰዓት ከ30 ሲሆን ንብረትነቱ የኢትዮጵያ አየር መንገድ የሆነው የበረራ ቁጥር ኢቲ 191 የሆነው ያለ አግባብ በመያዝ በቁጥጥር ስር አውለዋል በሚል እንዲሁም በዚያ የነበረውን ሰው ኃላፊነቱን በሚገባ እንዳይወጣ እና ባለመታዘዝ በሚል 2 ክሶች እንደቀረበባቸው የሚታወስ ነው። በጆን ዳንኤል ላይ ደግሞ ከነዚህ ክሶች በተጨማሪ መልካም ስምን የሚያጎድሉ ተንቀሳቃሽ ምስልን በኮምፒውተር ስርዓት አማካኝነት ማሰራጨት በሚል ተጨማሪ ክስ ቀርቦበት እንደነበረ የሚታወስ ነው። ከነዚህ ተከሳሾች መካከል አንዷ የሆነችው ይዲዲያ ነጻነት በወቅቱ በፖሊስ ቁጥጥር ስር ስትውል እድሜዋ 17 የሆነች ነበረች። ይዲዲያ ከዚህ እድሜዋ በተጨማሪ ነፍሰ ጡር መሆኗን ከታሰረች በኋላ ለማወቅ የተቻለ ሲሆን በዚህም ይዲዲያ ከፍተኛ ድንጋጤ ውስጥ ወድቃ እንደነበረች የቅርብ ምንጮች ለኢትዮ ዜና ዘግበዋል። ይዲዲያ ከጆን ዳንኤል ጋር የፍቅር ግንኙነት የነበራት ሲሆን እርግዝናውም የተፈጠረው ከእርሱ ጋር በነበረ የፍቅር ግንኙነት ነው ሲሉ የቅርብ የተባሉት ምንጮች ተናግረዋል። ጆን ዳንኤል ከቲክታከርነቱ በፊት ድምፃዊ የነበረ ሲሆን በቅርቡም ባወጣው ጠፈር ላይ ከጆን ዳንኤል ጋር ይዲዲያ ነጻነትም አብረው ሰርታሉ። ይዲዲያ ነጻነትና ጆን ዳንኤል ከቀናቶች በኋላ የመጀመሪያ ልጃቸውን ያገኛሉ ተብሎ የሚጠበቅ ሲሆን ያቀረቡት የዋስትና ጥያቄ ተቀባይነት ካጣ ግን ልጃቸው በሚያሳዝን ሁኔታ በእስር ቤት ውስጥ የሚወለድ ይሆናል ሲሉ የተለያዩ ምንጮች ለኢትዮ ዜና ዘግበዋል። የውጭ ጉዳይ ሚኒስትር ዴኤታው ከስልጣናቸው ሊነሱ ነው። ተጨማሪም ሱሌማን ደደፎም ከስልጣናቸው ይነሳሉ ተብሏል። የውጭ ጉዳይ ሚኒስትር ዴኤታ አምባሳደር ምስጋናው አራጋና የኢትዮጵያ ኢንጂነሪንግ ግሩፕ ዋና ስራ አስፈጻሚ የሆነው ተሾሞ የነበሩት ሱሌማን ደደፎም ከስልጣናቸው ሊነሱ መሆኑን የተለያዩ ምንጮች ለኢትዮ ዜና ገልጸዋል። ሁለቱ አምባሳደሮች ከስልጣናቸው ከተነሱ በኋላ ወደ ውጭ ሀገር በአምባሳደርነት እንደሚያቀኑ የውጭ ጉዳይ ሚኒስቴር ምንጮች ገልጸዋል። አምባሳደር ሱሌማን ከዚህ በፊት በአቡዳቢ የኢትዮጵያ ባለሙሉ ስልጣን አምባሳደር በመሆን ማገልገላቸው የሚታወስ ሲሆን በኋላም ወደ ኢትዮ ኢንቨስትመንት ግሩፕ ተሸጋግረው ነበር። ዛሬ ደግሞ በድጋሚ ባለሙሉ ስልጣን አምባሳደር ሆነው መሾማቸው ተገልጿል። በተያያዘ ዜና ከስልጣን የሚነሱት የውጭ ጉዳይ ሚኒስትር ዴኤታው አምባሳደር ምስጋናው አራጋ ባለሙሉ ስልጣን አምባሳደር የሆኑ ሲሆን በቅርቡም በውጭ ሀገር ሹመት ይሰጣቸዋል። ቲክታክን መግዛት ከሚችሉ 4 የአሜሪካ ድርጅቶች ጋር እየተነጋገረ ነው ሲሉ
ዶናልድ ትራምፕ ተናገሩ። የአሜሪካ ፕሬዝዳንት ይህንን የተናገሩት ለቲክቶክ የተሰጠው የ75 ቀናት ጊዜ ገደብ የተጠናቀቀ መሆኑን ተከትሎ ነው። በኤርፎርስ ዋን አውሮፕላናቸው ውስጥ ሆነው በሰጡት መግለጫ በርካታ ሰዎች ለመግዛት ጥያቄ እንዳቀረቡላቸው ገልጸው ይሁንና ከእነዚህ ውስጥ አራቱ ጥሩ ተጫራቾች መሆናቸውን አስታውቋል። ከአራቱ ድርጅቶች ጋር የተደረገ ያለው ድርድር የሚሳካን የሚመስላቸው ተጠይቀው ፕሬዝዳንቱም ይሳካል የሚል መልስ ሰጥተዋል። ከእነዚህ አራት ድርጅቶች እነማን እንደሆኑ ግን የተናገሩት ነገር የለም። ነገር ግን ከዚህ ቀደም የሪዲት መስራች የሆነው አሌክሲስ ሆኒየን በጨረታው ላይ መሳተፉ ተገልጿል። እንዲሁም ታዋቂው ዩቲዩበር ሚስተር ቢስት እንደተጨረተ የተገለጸ ሲሆን አማዞንና ማይክሮሶፍትም ፍላጎታቸውን ማሳየታቸው ተሰምቷል። የህወሓት አመራሮች ለትግራይ ህዝብ ህልውና ስጋት መሆናቸውን ቀጥለውበታል ሲል ሳልሳይ ወያኔ ገልጿል። በትግራይ ክልል የሚንቀሳቀሰው ይህ ተፎካካሪ ፓርቲ ባወጣው መረጃ የህወሓት አመራሮችና የፖለቲካ አስተሳሰባቸው የትግራይ ህዝብን ህልውና ስጋት ሆነው መቀጠላቸውን አስታውቋል። አሁን ደግሞ ከጥቂት ወታደራዊ አመራሮች ጋር ተጣምረው ህዝቡን ከጨለማ ወደ ውድቀት ለማስገባት እየጣሩ መሆናቸውን መግለጫው ገልጿል። በተጨማሪ እነዚህን አካላት በህዝባችን ላይ እያደረሱት ያለው የሽብር ማሳያ ነው ያለው ፓርቲው ከውጭ ኃይሎች ፍላጎት ጋር የተወዳደሩ እንደሚገኙ አስታውቋል። እነዚህ አካላት ያቋቋሟቸው ሚዲያዎች ግጭት ቀስቃሽ ንግግሮችን እያካሄዱ መሆኑ በዚህ መግለጫው ላይ አስታውቋል። ወደ ቀጣይና ወደ አሳዛኙ ዜና አልፋለሁ። ይህንን አስከፊ ሐዘን የምቋቋም አይደለም ሲል የአሜን ወላጅ አባት ተናገረ። የ17 ዓመቱ አሜን ተክላይ ከሳምንታት በፊት በስኮትላንድ አደባባይ ላይ አስክሬኑ የተገኘ ሲሆን በቅርቡ በዛው ስፍራ ላይ የሐዘን መግለጫ ተከናውኗል። በርካታ ሰዎች በተገኙበት በዚህ ስነ ስርዓት ላይ አንዳንዶች የአሜንን ፎቶ ያለበት ቲሸርት ለብሰው ታይተዋል። የትምህርት ቤት ጓደኞቹ፣ ቤተሰቦቹ እና ሌሎች ሰዎች በነበሩበት የሐዘን መግለጫ ስነ ስርዓት ላይ አባቱ ተክላይ ንግግር እንዲያደርግ ተጠይቀው ይህንን አስከፊ ሐዘን የምቋቋሙ አይደለም ብሏል። እንባ እየተናነቀውም እንደዚህ አይነት ነገር ድጋሚ እንዳይፈጸም ተባብረን መስራት አለብን ያለ ሲሆን ነገር ግን የተዘጋጀውን ወረቀት ለማንበብ አቅም ሳያገኝ ቀርቷል። ከግድያው ጋርም በተያያዘ 2 ተማሪዎች ተጠርጥረው በቁጥጥር ስር መዋላቸው ፖሊስ ያስታወቀ ሲሆን ፖሊስ እንዳለው በማህበራዊ ሚዲያዎች ላይ በሚሰራጩት ጥርጣሬዎች የፍርድ ሁኔታው እንዳያዛቡ ጥንቃቄ ማድረግ ያስፈልጋል ብሏል። በሌሎች ዜናዎች ለኮሪደር ልማት በግዴታ ከ10 ሺህ እስከ 20 ሺህ ብር ካልከፈላችሁ አታልፉም ተብለን አሱ አቆመናል ሲሉ የከባድ መኪና አሽከርካሪዎች ገልጸዋል። አይመለከታችሁ መኪና አቁማችሁ ጭነቱን ሳታራግፉ ለፖሊስ አስረክባችሁ መምጣት ትችላላችሁ ሲልም የኢትዮጵያ ከባድ መኪና አሽከርካሪዎች ማህበር ገልጿል። የከባድ መኪና አሽከርካሪዎች ለኮሪደር ልማት ገንዘብ ካልከፈላችሁ አታልፉም በሚል አሶሳ ላይ እስራት ተፈጽሞባቸው መንገላታቸውን ገልጸዋል። ለኮሪደር ልማት በግዳጅ ክፈሉ የተባሉት የገንዘብ መጠን ሲገልጹ ተሳቢ 20 ሺህ፣ ገልባጭ 15 ሺህ፣ የፌዘር 10 ሺህ ብር መሆኑን አስረድቷል። የሚደርስብን ዘረፋ ብዙ ግፍ መፍትሄ የሚሰጠው መቼ ነው? ስራችንን እናቁምና ልመና እንውጣ ሲሉ በምሬትም ጠይቀዋል። በሹፌሮች የሚደርሰው ግድያና የኮቴ ክፍያ ሊቆምልን ሲገባ ይባስ ብሎ ይህንን ያክል በ3 ወራት እንኳን የማናገኘውን ገቢ ክፈሉ መባሉ ህገወጥነት ነው ብለዋል። በተጨማሪ ቅሬታውን ሰምተው እንደሆነ በሚል የኢትዮጵያ ከባድ መኪና አሽከርካሪዎች ማህበር የጠየቀ ሲሆን ማህበሩም ቅሬታው እንደደረሰው ገልጿል። የማህበሩ ስራ አስኪያጅ አቶ ሰለሞን ዘውደ በሰጡት ቃል ይህ በተመለከተ ተደውሎልኝ ሹፌሮችም ምንም አይመለከታችሁም፣ ብትፈልጉ መኪና ቆማችሁ ጭነቱን ሳታራግፉ ለፖሊስ አስረክባችሁ መምጣት ትችላላችሁ እንዳሏቸውም ገልጿል። ለኮሪደር ልማቱ እናንተ በየሄዳችሁበት ሁሉ አትከፍሉ፣ ሹፌር ብር የለውም፣ መጠየቅ ካለበት ባለሀብቱ ይጠየቅ ሲሉ አክለዋል። አቶ ሰለሞን የከባድ አሽከርካሪዎች 4000 ብር ነው ደሞዙ ከየት ይመጣል ሲሉ ጠይቀው ይህንን ለትራንስፖርትና ሎጂስቲክ ሚኒስቴር ተናግረዋል ብለዋል። ይህ ብቻ አይደለም። ደብረ ማርቆስ ላይ ማዳበሪያ የጫኑ ሹፌሮች በመኪና ሚዛን መለካቱን ትተው በወፍጮ ቤት ሚዛን እየተለካ ነው የምንረከባቸው ብለዋል ሲሉ እየደረሰ ያለው ዘረፋ ብዙ ችግር እንደሆነም ገልጸዋል። በሌሎች በተጨማሪ ዜናዎች ከኤርትራ መንግስት ግንኙነት አላችሁ የሚል ወሬ በሬ ወለድ ውሸት ነው ሲል ጉባኤውን ያካሄደው ህወሓት ገልጿል። እንዲሁም የኤርትራ መንግስት የያዘው ትግራይ መሬት የለም ሲሉ የኤርትራ ከፍተኛ ባለስልጣናት ገልጿል። አንድ ጉባኤም ሲካሄድ ህወሓት በምክትል ሊቀመንበር አማኑኤል አሰፋ በትግራይ መፈንቅለ መንግስት ተካሂደዋል በሚባለው የፍጹም ውሸት ነው። ህወሓት በጊዜ አስተዳደሩ ያለውን የስልጣን ድርሻ ከማስተካከል የዘለለ አንዳች የወሰደው እርምጃ የለም ሲሉ ተናግሯል። ህዝቡም በተዛባ ወሬ ወደ አላስፈላጊው ጀንብ በማስገባት መሬት ላይ በሌለ ግጭት ውጥረት ውስጥ በማስገባት ኃላፊነት ከሚሰማው ፖለቲከኛ የሚጠበቅ አይደለም ሲሉም ተናግሯል። ህዝቡ የሚያሰጋ ነገር በሌለበት ሁኔታ ገንዘብ ከባንክ ለማውጣት አስቤዛ ለመግዛት መሯሯጥ አይገባውም ሲሉም አክለው ገልጿል። በትግራይ ክልል ባለው ሁኔታ ነዋሪዎች ጦርነት ይቀሰቀሳል በሚል በስፋት ከባንክ ገንዘብ እያወጡ አስቤዛ በስፋት እየገዙ ይገኛል። አቶ አማኑኤል ህወሓት በፕሪቶሪያ የሰላም ስምምነት መሰረት ለፌዴራል መንግስት የሰጠው እውቅናን በማጠናከር በመመካከል መስራቱን ይቀጥላል ያሉ ሲሆን ፓርቲው በአነሳቸው የጊዜ አስተዳደር ፕሬዚዳንት ምትክ በፌዴራል መንግስት በመተማመን አዲስ ፕሬዚዳንት ይመርጣል ሲሉ ተናግረዋል። ህወሓት የትግራይ ሰራዊት በማያሳምን መንገድ ለመበታተን የሚደረግ ሴራ እንጂ ህወሓት የትግራይ ሰራዊትን በማያሳምን መንገድ ለመበታተን የሚደረግ ሴራ ነው ሲልም ገልጿል። እንዲሁም አቶ ጌታቸው ረዳ በከፍተኛ የሰራዊት አመራሮች የወሰዱት እርምጃ በሌላ ስልጣን የተደረገ ተቀባይነት የሌለው
ነው ሲሉ አጣጥለውታል። አቶ አማኑኤል የተወሰኑ የህወሓት አጀንዳዎች ከሻዕቢያ ጋር ግንኙነት ያላቸው የሚባለው ጉዳይ ከኤርትራ መንግስት ጋር ግንኙነት ያላቸው የሚል በሬ ወለድ ውሸት ነው ሲሉ መልሰዋል። ከኤርትራ መንግስት ከኢትዮጵያ መንግስት እውቅና ውጪ የሚካሄድ ግንኙነት የለም ሲሉ አክለዋል። በኤርትራ ወታደሮች ቁጥጥር ስር ስለሚገኝ የኢትዮጵያ የትግራይ ክልል ቦታዎች ምንም ያሉት ነገር የለም። በተያያዘ የኤርትራ መንግስት የያዘው የትግራይ መሬት የለም ሲሉ የኤርትራ ከፍተኛ ባለስልጣናት ገልጸዋል። ባለስልጣኑ የማነ ገብረ መስቀል ይድረስ ለግጭት ጠማቂዎች በሚል በኤክስ ገጻቸው ባሰፈሩት ጽሁፍ የፕሪቶሪያ የሰላም ስምምነት መተግበርና ለመተግበር የኢትዮጵያ የውስጥ ጉዳይ እንጂ ኤርትራን አይመለከትም ብለዋል። የህወሓት መካፈል ኤርትራን አይመለከትም ያሉት ባለስልጣኑ የትግራይ ህዝብ የውስጥ ሰላም እንዲበጠበጥ ኤርትራ ምንም አይነት ፍላጎት የላትም ሲሉም ገልጸዋል። የተለያዩ የፖለቲካ እሳቤ ያላቸው የኢትዮጵያ ፖለቲከኞች የቀይ ባህርን አጀንዳ እንደ አዲስ በማቀጣጠል የአፍሪካ ቀንድን ሌላ ተጨማሪ ውጥረት ከማስገባት እንዲቆጠቡ ማለትም ባለስልጣኑ በኤክስ ገጻቸው ባሰፈሩት ጽሁፍ አሳስበዋል። ባለስልጣኑ ይህን ይበሉ እንጂ የኤርትራ ሰራዊት ለኢትዮጵያ የትግራይ ድንበር አካባቢ በርካታ ቦታዎችን ይዞ ይገኛል። በርካታ በትግራይ ምስራቃዊ፣ ማዕከላዊ፣ ሰሜን ምዕራብ ዞን የሚገኙ ገበሬ ማህበራት በኤርትራ ወታደሮች በቁጥጥር ስር እንደሚገኙ ደጋግሞ የተዘገበ ሲሆን ኢትዮጵያ የመቀሌ ቤተሰብ አሁንም በመሬት ላይ የተለወጠ አዲስ ነገር እንደሌለ የአካባቢ ነዋሪዎች አረጋግጠዋል። እንዲሁም በፕሪቶሪያ ስምምነት አኮርፎ ከኢትዮጵያ መንግስት ጋር የተጣላ ኃይል ካልተሰለፈ የኢትዮጵያ መንግስት ማስወገድ የሚቻልበት እድል ካለ ብለን መንገጭገጭ በጣም አደገኛ ነው ሲሉ ትግራይ ጊዜያዊ አስተዳደር ፕሬዚዳንት አቶ ጌታቸው ረዳ ትግራይ ውስጥ በሚፈጠረው ትርምስ እናተርፋል የሚሉ ብዙ ወገኖች አሉ። የኤርትራ መንግስት አንዱ እንደሆነ አውቃለሁ። የኤርትራ መንግስት ከፌዴራል መንግስት ጋር የመጀመሪያ ግጭት የገባው ፕሪቶሪያ ከተስማማን በኋላ ነው። ፕሪቶሪያ ከተስማማን ለምንድን ነው ግጭት ውስጥ የሚገባው? ምክንያቱም ትግራይም ሙሉ በሙሉ ለካርታ ለማውጣት እንቅስቃሴ ያስቆመ ስምምነት ስለሆነ ነው። ከኤርትራ መንግስት ጋር ሰላም መፍጠር አለበት የሚል እምነት ነበር። የተወሰነም እንቅስቃሴ አደርግ ነበር። የኢትዮጵያ መንግስት ኤርትራን ይወራል ብለው በሚሰጉበት ሰዓት ትግራይን ማንቀሳቀሽ እንዲሁም ፈጥሯል ብለው ካመኑ ከእኛ ሰዎች ጋር ሆነው ወደ አዲስ አበባ በኩል ጉዞ በማድረግ የሚቻልበትን እድል ካለማማተር ሊሆን ይችላል። ሁሉም እድሎች ክፍተት የማድረግ እንቅስቃሴ አለ። በዚህ ጉዳይ ውስጥ የሆነ ጤነኛ አእምሮ ያለው የትግራይ ፖለቲካ ኃይል ወይም ተላፊ ምክንያቱ ለትግራይ ደማቸውን ያፈሰሱ ጀኔራሎች ከነብዙ የፖለቲካ ችግሩ የትግራይን ህልውና አረጋግጣለሁ ብሎ የቆመ የፖለቲካ አመራር በዚህ ሰዓት ምንም የተለወጠ ነገር ሳይኖር ከነዚህ ሰዎች ወይም ከሻዕቢያ ጋር ሆኜ የሆነ ነገር አደርጋለሁ ብሎ ይህንን ኢንተርቴን ሲያደርግ መስማት በጣም አስደንጋጭ ነው ሲሉም ገልጿል። ይህ ችግር የሁሉም ሰው ችግር አይደለም። ሁሉም ጄኔራል ወይም ፖለቲከኛ ከኤርትራ ጋር ተግባብቼ የሆነ ነገር አደርጋለሁ የሚል አድርገን አንወስደው። ጭር ካለ አደጋ ላይ እንወድቃለን የሚሉ ወገኖች ግን ከፍ ያለ ዋጋ ላቀረበ ብቻ ሲሆን እዚህ ትርጉም የሌለው ዋጋ ላቀረበም ሰው ቢሆን አገልጋይ ለመሆን ዝግጁ ሲሆን ይታያል። እዚህ ትርምስ ውስጥ እንድንገባ ከማድረግ አንጻር ይህንንም ኃይል ለመጠቀም እንቅስቃሴ የሚያደርጉ ቡድኖች እንዳሉ አውቃለሁ። እነዚህ ቡድኖች ስለ ትግራይ ህዝብ ጉዳይ ደንታ የላቸው። የወርቅ ንግድ ወደ አዲስ አበባ የሚያወጣ ከሆነ ያደርጋሉ፣ የማያዋጣ ከሆነ ወደ አስመራ ያደርጉታል። ከትግራይ ህዝብ ህልውና እና ተጠቃሚነት ጋር የሚያገናኘው ነገር የለም። የተጠያቂነት ጉዳይም ስለ እኔ ከኤርትራ መንግስት ጋር ሰላም እናድርግ ማለት የኤርትራ መንግስት በተግባር የትግራይ ህዝብ ላይ የፈጸመውን ጭፍጨፋ መመካድ ሊሆን አይችልም። እኔም ማውቃቸው የትግራይ ከፍተኛ ወታደራዊ ኃላፊዎች እንደዚህ አይነቱን እብደት እንደማይቀበሉ ታውቃለሁ። የተወሰነ ከዚህ ግርግር ጋር የተጣበቁ በፍጹም የተረጋጋ ሁኔታ ከተፈጥሮ አደጋ ላይ ይወድቃለሁ ብሎ የሚያስብ ጥቂት ግን ደግሞ ብዙ ሰው የሚያወናብድ አቅም ያለው ቡድን እንደዚህ አይነት እንቅስቃሴ ውስጥ እንደገባ አውቃለሁ። እገሌ ከሻዕቢያ ጋር ግንኙነት የለኝም ይላል። ግንኙነቱ አለኝ የሚል ሰው አለ ብዬ አላምንም። ግንኙነቱ እገሌ ከሻዕቢያ ጋር ግንኙነት የለኝም ይላል። ግንኙነት አለኝ የሚል ሰው አለ ብዬ አላምንም። እኔ በማውቀው ደረጃ እንደ መንግስት ኃላፊ የተወሰኑ ወታደራዊ አመራሮች ግን አደጋ መፍጠር የሚችሉ ግንኙነት አላቸው። ከሻዕቢያ ጋር ግንኙነት የለኝም የሚል ሰው ያስተባብላል። ዞሮ ዞሮ ይህ እኔን አይጠቅምም ሲሉ የትግራይ መንግስት ጊዜያዊ አስተዳደር አቶ ጌታቸው ረዳ ገልጿል። የዛሬው መረጃችን እዚህ ላይ አበቃ። የተለያዩ መረጃዎችን ወደ እናንተ አደረስን። ይህ ኢትዮ ዜና ዩቲዩብ ቻናላችን ነው። ለቻናላችን አዲስ የሆናችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ እንዲሆኑ ስል በአክብሮት ጠይቃለሁ።